እንደምን አመሻችሁ። ይህ የአምፖል ኒውስ ዋና የዜና ወጃ ነው። ዛሬም እንደ ሁልጊዜው ሁሉ በዓለም ዙሪያ የተከናወኑትን ዋና ዋና ክስተቶች ከጥልቅ ትንታኔ ጋር አቅርበንላችኋል። የመካከለኛው ምስራቅ ውጥረት አሳሳቢ ደረጃ ላይ ደርሷል። ኢራን የአሜሪካ የጦር ጄቶችን መጣሏን ስትገልጽ፣ ሚሳይሎች ደግሞ እስራኤልን መምታታቸው ተሰምቷል። በሱዳንም የጤና ተቋማት በድሮን ጥቃት እየተመቱ የሰዎች ሕይወት እየጠፋ ነው። ወደ ጨረቃ በሚያመራው የአርቴሚስ 2 ተልዕኮ የጠፈር ተመራማሪዎች አስደናቂ የምድር ምስሎችን ልከዋል። በአሜሪካ የሥራ አጥነት ምጣኔ ቢቀንስም የፖለቲካና የሕግ ውዝግቦች ግን ቀጥለዋል። እነዚህና ሌሎችንም ዘርፈ ብዙ ዜናዎች በሰፊው ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር ቆዩ። በመጀመሪያ ወደ ምስራቅ አፍሪካ ሱዳን እናምራ። እዚያ እየተካሄደ ያለው የእርስ በርስ ግጭት ሰላማዊ ዜጎችን አሳሳቢ ዋጋ እያስከፈለ ነው። በዋይት ናይል ግዛት በአልጀባላይን ሆስፒታል ላይ የተፈጸመ የቅርብ ጊዜ የድሮን ጥቃት ቢያንስ 10 ሰዎችን ገድሏል ሲል ዶክተርስ ዊዛውት ቦርደርስ MSF የተባለው የሕክምና በጎ አድራጎት ድርጅት አስታወቀዋል። ይህ ጥቃት የቀዶ ጥገና ክፍሎችንና ወሊድ ክፍልን ጨምሮ ወሳኝ የሆኑ የሆስፒታሉን ክፍሎች ያነጣጠረ ነበር። እንደ MSF ዘገባ የሕክምና ተቋማት ላይ የሚደረጉ ጥቃቶች ዓለም አቀፍ የሰብአዊ ሕጎችን የሚጥሱ እና ከባድ የጦር ወንጀሎች ናቸው። ይህ ክስተት በደቡብ ኮርዶፋን ግዛት ውስጥ ያሉ የጤና ባለሙያዎች የሕክምና ቁሳቁስ እጥረት አጋጥሟቸዋል። በቂ አቅርቦቶች ባለመኖሩ ምክንያት የሕክምና ባለሙያዎች በሽተኞች በዓይናቸው ፊት ሲሞቱ እያዩ አቅመቢስ ሆነዋል። እየተባባሰ ያለው ግጭት በ10 ሺዎች የሚቆጠሩ ሰዎችን ከመኖሪያ ቤታቸው እንዲፈናቀሉ አስገድዷቸዋል። ይህም አስከፊውን የሰብአዊ ቀውስ እጅግ የከፋ አድርጎታል። ዓለም አቀፉ ማህበረሰብ ለሱዳን የሰብአዊ እርዳታ እንዲያደርግና ግጭቱን እንዲያስቆም ጠንከር ያለ ጥሪ ቀርቧል። አሁን ደግሞ ወደ ጠፈር ጉዞ እናምራ። የናሳ አርቴሚስ 2 ተልዕኮ ሰራተኞች ወደ ጨረቃ በሚያደርጉት ጉዞ ላይ ያሉ የመጀመሪያዎቹን አስደናቂ የምድር ምስሎች ለቀዋል። በኦሪዮን ካፕሱል ውስጥ ያሉት የጠፈር ተመራማሪዎች አሁን ከምድር 100,000 ማይል 160,000 ኪሎ ሜትር ርቀት ላይ የሚገኙ ሲሆን ወደ ጨረቃ ለመድረስ ግማሽ መንገድ ላይ ደርሰዋል። እነዚህ የመጀመሪያዎቹ ምስሎች ስለ ምድራችን ልዩ እይታን ያቀርባሉ። ይህም በዚህ ታሪካዊ የጨረቃ ተልዕኮ ላይ የሰራተኞችን እድገት ያሳያል። የአርቴሚስ 2 ተልዕኮ የሰው ልጆችን ወደ ጨረቃ እና በመጨረሻም ወደ ማርስ ለመመለስ ወሳኝ እርምጃ ሲሆን የሰው ልጅ በጠፈር ፍለጋ ያለውን ታላቅ የወደፊት ተስፋ ያመለክታል። የእነዚህን የመጀመሪያ ምስሎች መለቀቅ ዓለም አቀፍ ደስታንና መደነቅን ፈጥሯል። አዲስ ትውልድን በሳይንስና ቴክኖሎጂ ለማነሳሳት ትልቅ አስተዋጽኦ አለ። የጠፈር ተልዕኮዎች ዓለም አቀፍ ትብብርን የሚያጎሉ ሲሆን ምድርን ከጠፈር እይታ ስንመለከት ያለውን ውበትና ደካማነት ያስታውሱን ናቸው። ወደ አሜሪካ ስንመለስ የአሜሪካ ኢኮኖሚ በማርች ወር ውስጥ ባልተጠበቀ ሁኔታ ጠንካራ መሆኑን አሳይቷል። የሥራ አጥነት ምጣኔ በከፍተኛ ሁኔታ ቀንሷል። ይህም በጤና ክብካቤና በግንባታ ዘርፎች ላይ የተመዘገበ እድገትን ያሳያል። ምንም እንኳን አሁን ያለው የኢኮኖሚ አለመረጋጋትና የኢራን ጦርነት ቢኖር፣ ይህ አዎንታዊ የኢኮኖሚ ዜማ እየተባባሰ በመጣው የፖለቲካና የሕግ ችግሮች መካከል ይታያል። ከ24 በላይ በዲሞክራቶች የሚመሩ ግዛቶች በቀድሞ ፕሬዚዳንት ትራምፕ በፖስታ ድምፅ አሰጣጥ ላይ በተጣሉ አዳዲስ ገደቦች ምክንያት ክስ መስርቶባቸዋል። ይህም የምርጫ ታማኝነት ላይ ስጋትን ፈጥሯል። በተናጠል የአሜሪካ ዳኛ በፌዴራል ሪዘርቭ ባንክ ሊቀመንበር ጄሮም ፓውል ላይ የቀረቡትን የጥሪ ሰነዶችን ለመሰረዝ የተላለፈውን ውሳኔ አጽንተዋል። በገንዘብ ዘርፉ ባንክ ኦፍ አሜሪካ የጄፍሪ ኤፕስታይን ሰለባዎች ጋር $7.5 ሚሊዮን ካሳ ለመክፈል ተስማምቷል። ይህም የኤፕስታይን ወንጀሎችን በማነቻቸት ከተከሰሱት 3 ዋና ዋና ባንኮች መካከል ሶስተኛው ያደርገዋል። አሁን ደግሞ ወደ ዕለቱ ዋና ዜናችን የመካከለኛው ምስራቅ አሳሳቢ ሁኔታ እናምራ። ክልሉ በአደገኛ ሁኔታ ውስጥ ገብቷል። ኢራን 2 የአሜሪካ የጦር ጄቶችን መጣሏን ስትገልጽ፣ የነፍስ አድን ቡድኖች የጠፋውን የሰራተኛ አባል እየፈለጉ ነው። በተመሳሳይ ጊዜ የኢራን ሚሳኤል ጥቃቶች በመካከለኛው እስራኤል በሚገኙ የመኖሪያ አካባቢዎች ላይ ጉዳት ማድረሳቸው ተዘግቧል። ይህ ቀጥተኛ ወታደራዊ ግጭት የጠላትነትን መባባስን የሚያመለክት ሲሆን በመካከለኛው ምስራቅ ሰፊ ግጭት እንዲቀሰቀስ የሚችል ስጋት ፈጥሯል። የአሜሪካ የጦር ጄቶች መመታታቸው እና በኢራን ወገን የደረሰው ጉዳት እንዲሁም የጠፋው የአሜሪካ የጦር ጄት ሰራተኛ ፍለጋ በሁለቱ ሀገራት መካከል ያለውን የጥላቻ ደረጃ የሚያሳዩ ናቸው። የኢራን ወታደራዊ አካላት ጥቃቶቹ ኃይላቸውን የሚያሳዩ ናቸው ብለው በቴሄራን ከተማ የበዓል ስሜት እየተንጸባረቀ፣ ዋይት ሃውስ ዶናልድ ትራምፕ በኢራን የአሜሪካ ተዋጊ ጄት መመታቱን በተመለከተ መረጃ እንደደረሳቸው አረጋግጠዋል።
የኢራን የሚገኘው የነፍስ አድን ቡድን የአሜሪካውን የጦር ጄት ሰራተኛ ለመፈለግ አስቸጋሪ እና አደገኛ ሥራ እየተጋፈጠ ነው። በተመሳሳይ ጊዜ የኢራን ሚሳኤል ጥቃቶች በመካከለኛ እስራኤል በሚገኙ የመኖሪያ አካባቢዎች ላይ ጉዳት ማድረሳቸውን የእስራኤል ሚዲያዎች ዘግበዋል። እነዚህ ጥቃቶች በሲቪል መኖሪያ ቤቶች ላይ ያነጣጠሩ መሆናቸው ግጭቱ የንጹሃን ሰዎችን ሕይወት አደጋ ላይ እንደጣለ ያሳያል። ከዚህ ቀደም በእስራኤል አሜሪካ ጥቃት በኢራን ትልቁ የመንገድ ድልድል ላይ የደረሰውን ጥቃት የተረፉ ሰዎች የአደጋውን አስከፊነት ገልጸዋል። እንደነዚህ ያሉ ጥቃቶች በሁለቱም ወገን ላይ ከፍተኛ ስጋት እየፈጠሩ ነው። የሆርሙዝ የባህር ወሽመጥ የዓለም ንግድና የነዳጅ አቅርቦት ቁልፍ መተላለፊያ ነው። ኢራን ይህንን የባህር ወሽመጥ እንደዘጋች ሲከሰስ፣ አንዳንድ ሀገራት የባህር ወሽመጡን ለማስከፈት ኃይል የመጠቀም ስጋት እያነሱ ነው። ይህ ሁኔታ በክልሉ ውስጥ ያለውን ውጥረት ይባበሰዋል። የባህር ወሽመጡ መዘጋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ሲሆን ለዓለም ኢኮኖሚ ከባድ አደጋ ይፈጥራል። የሆርሙዝ የባህር ወሽመጥ መዘጋት ስጋት በዓለም አቀፍ የነዳጅ አቅርቦትና ንግድ ላይ እጅግ ወሳኝ አደጋ የሚፈጥር ሲሆን ከፍተኛ የኢኮኖሚ ውድመትን ሊያስከትል ይችላል። የነዳጅ ዋጋ ንረት፣ የትራንስፖርት መስተጓጎል እና የገበያ አለመረጋጋት ዓለም አቀፍ ኢኮኖሚን በእጅጉ ሊጎዱ ይችላሉ። ይህ የባህር ወሽመጥ በቀን ከ20% በላይ የዓለምን ነዳጅ የሚያስተላልፍ መሆኑ የሁኔታውን አስከፊነት ያሳያል። ዓለም አቀፉ ማህበረሰብ ይህንን ሁኔታ በቅርበት እየተከታተለ ሲሆን ለግጭቱ እልባት ለመስጠት ዲፕሎማሲያዊ ጥረቶች እንዲደረጉ ጥሪ እያቀረበ ነው። ከዚህ በተጨማሪ በተባበሩት አረብ ኤሚሬቶች UAE በሚገኘው የሀብሻን ጋዝ ተቋም ላይ በደረሰ ጥቃት ቢያንስ አንድ ሰው ሲሞት ከፍተኛ ጉዳት ደርሷል። ይህ ክስተት በክልሉ ያለውን አለመረጋጋት ይባብሰዋል። የዓለም ጤና ድርጅት WHO ከመጋቢት 1 ጀምሮ በኢራን የጤና ተቋማት ላይ ከ20 በላይ ጥቃቶች መፈጸማቸውን ዘግቧል። ቴድሮስ አድሃኖም ገብረየሱስ የዓለም ጤና ድርጅት ዋና ዳይሬክተር በርካታ ጥቃቶች በኢራን የጤና ተቋማት ላይ መስተጋበቱን ገልጸዋል። ይህ በቀጥታ በዋና ዋና ኃይሎችና በቅልላዊ ጠላቶች መካከል ያለው ወታደራዊ ግጭት የጠላትነት መባባስን ያመለክት ሲሆን በመካከለኛው ምስራቅ ሰፊ ግጭት እንዲቀሰቀስ የሚቀሰቀስ ከባድ ስጋት ይፈጥራል። የአሜሪካ የጦር ጄቶች መመታታቸውና በእስራኤል ላይ የሚሳኤል ጥቃቶች አዲስና አደገኛ ምዕራፍን ያመለክታሉ። ይህ ሁኔታ በዩኤስ እስራኤል ኢራን ግጭት ውስጥ ወሳኝ ምዕራፍ ሲሆን በክልል እና በዓለም አቀፍ ደረጃ ከፍተኛ አንድምታ አለው። የጤና ተቋማትና የሲቪል አካባቢዎች ላይ የሚደርሱ ጥቃቶች የዚህ ግጭት አውዳሚ የሰብአዊ ዋጋን ያጎላሉ። በጦርነት ቀጠናዎች ውስጥ ለሚገኙ ንጹሃን ዜጎች የሚሰጠውን የሕክምና አገልግሎት እጅግ አስቸጋሪ ያደርጉታል። የዓለም ጤና ድርጅት ሪፖርት በዓለም አቀፍ ደረጃ የሰብአዊ መብቶችና የጦርነት ሕጎች እየተጣሱ መሆኑን የሚያሳያል። ይህ ሁኔታ ሰፊ ግጭት እንዳይቀሰቀስ ለመከላከል አፋጣኝ ዓለም አቀፍ ትኩረት ይጠይቃል። ዓለም አቀፉ ማህበረሰብ በግጭቱ እልባት ለማምጣትና ንጹሃንን ለመጠበቅ ዲፕሎማሲያዊና ሰብአዊ ጥረቶችን ማጠናከር አለበት። ውድ ተመልካቾቻችን የዛሬው የአምፖል ኒውስ ዋና ዋና ዜናዎች እዚህ ላይ ተጠናቀቁ። የሰዓቱን የቅርብ ጊዜ መረጃዎችንና ጥልቅ ትንታኔዎችን ማግኘታችሁን ለመቀጠል የቻናላችንን የደንበኝነት ምዝገባ ቁልፍ በመጫን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በየቀኑ ምሽት 1 ሰዓት 7 PM ከኛ ጋር በመሆን በዓለም አቀፍ ደረጃ የተከናወኑትን ወሳኝ ክስተቶች በትኩረት እንድትከታተሉን እንጋብዛለን። መልካም ምሽት ተመኘንላችሁ።